ኢየሱስ ለሸይጣን መሸጠን ታውቂያለሽ? ሰይጣን ሆኖ ነበረ ለተወሰነ ጊዜ ራሱ ማለት ነው። ምን ጉድ ነው ግን አንተ ጋር እኔ እኮ አንተ ጋር ስመጣት ሌላ ችግር ነው ይዤ የምሄደው። ጉድ ነው። ምን ይላል መሰለሽ? ስለኛ ኃጢአትም እርግማንም ነው የሆነው ኢየሱስ ኃጢአተኛ ብቻ አይደለም የሆነው ኃጢአትም እርግማንም ነው የሆነው ለጊዜው እና ኃጢአት እግዚአብሔርን ማየት ስለሚጸየፍ ዞር አለና ቀጣው ራሱ ማለት ነው። ቁጣውን ያበረደበት ኃጢአተኛ ሳይሆን ኃጢአት ሆኗል ኢየሱስ። ላሳይሽ ጥቅሱን። ስለኛ ኃጢአትን አደረገው አብ ኢየሱስን ኃጢአት አደረገው። ኃጢአት የሚባለው ራሱ ኢየሱስ ነው እንደ ባይብል። ላሳይሽ ገላትያ ነው አሳይ። ገላትያ ሳይሆን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአትን ያላወቀው እርሱ ስለኛ ኃጢአት አደረገው ይላል። ኃጢአትን ይወቀ ኢየሱስ ኃጢአትን እግዚአብሔር ኢየሱስን ኃጢአትን ያደረገው ራሱ ኃጢአት የሚባለው ራሱ ኢየሱስ ነው። አይገርምም? ይሄ እኮ ኃጢአት አድርጎ ሳይሆን ያው የኛን ኃጢአት አደረገው እሱን እኮ በቃ ማን ነው ኃጢአት እግዚአብሔር ማንን ነው ኃጢአት ያደረገው? እኮ ኢየሱስን ነው ያደረገው። የኛን ነው ይላል ባይብል። የኛን ኃጢአት ወስዶ ኢየሱስን ምን አደረገው? ኃጢአት አደረገው። ምክንያቱም እንትን ላይ ስለዚህ ኢየሱስ ምንድነው ማለት ነው? ኃጢአት ነው ማለት ነው ብሎ ነው የሚያስቀምጠው። ገላትያ ላይ ደግሞ ምን ይላል? እርግማን አደረገው ነው የሚለው። ተረገማ አይደለም የሚለው። የምታሳየኝ እንዴ? ተረገማ አይደለም የሚለው። እርግማን አደረገው። ኢየሱስ እርግማን ነው። እርግማን ነው እኮ ኢየሱስ እርግማን ነው እንጂ የተረገመ ነው አይደለም እኮ። ስለኛ ተረገመ ቢል ኖሮ ሌላ ጉዳይ ነው። ኃጢአትን ያላወቀው እንደገና ደግሞ ምን ይላል መሰለሽ? እሺ ገላትያ ምዕራፍ 3 ላይ ቁጥር 13 ላይ በእንጨት የሚሰቀሉ የተረገመ ነው ተብሎ እንደጻፈ ክርስቶስ ስለኛ እርግማን ሆኖ ይላል። ምን ሆኖ? እርግማን ሆኖ። አየህ ህጉ ነው የተረገመው እንጂ ኢየሱስ አይደለም። ህጉ ግን ማነው እርግማን የሆነው? ማነው እርግማን የሆነው ነው የሚለው እዚህ ላይ እኮ። ህጉ ስለተረገመ ያንን ህግ ደግሞ የተሸከመው ኢየሱስ ነው። ስለዚህ ምን ሆነ አለ ኢየሱስ ምን ሆኗል? ምን ሆኗል? እርግማን ሆኗል። እርግማን ነው ኢየሱስ ኃጢአትና እርግማን ነው። ይሄ ትምህርት ምን ይባላል? ምን ይባላል? ህግ ነው። ህግ ነው። ምን ይባላል? ይሄ ትምህርቱ ምን ይባላል? በፕሮቴስታንት ምን ይባላል ያልኩሽ? ፔናል ሰብስቲሽናል አቶነመንት የሚባል ነገር አለ። ሰይጣናል ይባላል። ሰይጣን ሆኖ ነበር ኢየሱስ በአንድ ወቅት የሚል ትምህርት የፕሮቴስታንት አዳሲያን ትምህርት ነው እና የተወሰኑ ሰዎች አሉ፣ ሁሉም አይደሉም። የምትክ ቅጣት ስርየት ብለሽ ጠይቂያቸው። ፔናል ሰብስቲሽናል አቶነመንት የሚባል ትምህርት አለ። ክርስቶስ ሰይጣናል በሰዎች ቅጣት ፋንታ ሲኦል ውስጥ በአብ የእሳት ቅጣት ተቀጥቷል የሚል ትምህርት